እንደ ሰዓሊ እንደ አርቲስት ብቻ መቆምና ብቻ ስለ አርት ብቻ ማውራት ስለማይችሉ ዛሬ እንግዲህ ትንሽ ለየት ባለ ርዕስ ነው የመጣሁት። እነዚህ የቤተክርስቲያን ላይ የሚሰሩ ልጆች የቤተክርስቲያን ስዕል የሚሰሩ ልጆች እንዳሉ ሆነው በዛውም ልክ ደግሞ በጣም አንዳንዴ ልክ ያልሆኑ ነገሮችን እገነዘባለሁና ይሄ ለምንድን ነው የሚሆነው የሚለውን ነገር ብዙ ጊዜ ጠይቃለሁ። እንግዲህ የተሰማኝ ነው ዛሬ ማወራችሁ ማለት ነው። ቲክቶክ የመጣ አካባቢ እንደዚህ ስዕሎችን እየሰሩ ራሳቸውን ፕሮሞት ያደረጉ ላይፋቸውን የቀየሩ ሰዎች አሉ። ይሄ ምንም ጥርጥር የለውም። እኔም ደግሞ በጣም ክብር አለኝ፣ እንደዚሁም ደግሞ አደንቃቸዋለሁ። ነገር ግን አሁን ላይ የተለመደ የመጣ የሆነ አንድ ፓተርን አለ። ይሄ ምንድነው? እነዛ ሰዓሊዎች ወደ ቤተክርስቲያን እንግዲህ ቀጥታ ገብተዋል። ቤተክርስቲያን ውስጥ ገብተው ቤተክርስቲያን ለማሰራት እንደዚህ መዋጮች ላይ ምናምን ይሳተፋሉ። እሱ የሚደብር ነገር አይደለም፣ ደስ ይላል። በጣም አሪፍ ነገር ነው ማገልገላቸው ምናምን። ነገር ግን ደግሞ አንዳንዴ ቆም ብለን ስናስበው ይሄ ነገር ወዴት ነው የሚሄደው? እነዚህ ሰዎች ለምንድን ነው ወደዚህ አይነት መንገድ የሚገቡት የሚለውን ስመለከት የራሴ ትዝብት ነው። እንግዲህ ብቻቸውን መቆም አይችሉም። እንደ ሰዓሊ እንደ አርቲስት ብቻ መቆምና ብቻ ስለ አርት ብቻ ማውራት ስለማይችሉ ቶሎ ብለው ወደዛኛው መንገድ እንግዲህ ሽፍት ያደርጋሉ ማለት ነው። የሚጠላ ባይሆንም ነገር ግን ሲበዛ ግን በጣም ከባድ ችግር ነው የሚፈጠረው። ያው ሁሉም ወደዛ አይነት መንገድ እየሄደ ነው ስለሆነ ማለት ነው። በተለይ ደግሞ ጀማሪዎች ሆናችሁ ደግሞ እንደዚህ ሰዎች ቫይራል ይወጣል ቪዲዮአቸው፣ በጣም ብዙ ምስጋና ብዙ ውዳሴ ያገኛሉ። ሃይማኖት አባቶችን እስከ ማስጎንበስ ድረስ ይደርሳሉ። ያ ልክ ነው ብዬ አላስብም እኔ። ምክንያቱም እነዚህ ሰዎች የመጡት በቲክቶክ ነው። በቃ ምንም ሌላ ታሪክ የለውም። ከቤተ ክህነትም ደግሞ የተሰጣቸው ስልጣን አለ ብዬ አላስብም እስከማውቀው ድረስ ማለት ነው። ስለዚህ አንዳንዴ ልክ አይደለም እንደዚህ በዚህ ደረጃ የመዋጮ ማሰባሰቢያ ወይም ደግሞ እንትን ብለው ያው የሚሰራው ነገር ስለምናውቀው ማለት ነው። እና አብዛኞቻችሁ ደግሞ በእንደዚህ አይነት መንገድ ለመሄድ ትሞክራላችሁ። በተለይ ደግሞ ጀማሪ ሰዓሊዎች። ያ ብቻ መንገድ አይደለም በነገራችን። እንደዛ ማድረግ የሚችል ሰው ብቻውን መቆም የማይችል ሰው ነው እንደዚህ አይነት ነገር የሚሰራው ማለት ነው። ብቻ መቆም የምትችሉ ሰዎች ከሆናችሁ ያንን ነገር በተደጋጋሚ ማድረግ ነው። ስለ አርት ማውራት ነው። የምታውቁት ከሆነ ማታውቁት ከሆነ ባትገቡበት የተሻለ ነው ብዬ ነው የማስበው። ምክንያቱም ያው ለቪው ምናምን አሪፍ ነው፣ ላይፋችሁን ልትቀይሩበት ትችላላችሁ። ግን ሪያሊቲው ያ አይደለም። ብቻቸውን መቆም ስለማይችሉ እነሱ ሽፍት ያደርጋሉ ወደዛኛው መንገድ። ብቻቸውን እንደ ሰዓሊ እንደ አርቲስት መቆም አይችሉም ስለሚፈሩ ወደዛኛው መንገድ ሄዱና በዛ መንገድ ተቀባይነትን ሊያገኙ ይችላሉ ማለት ነው። ያው ሁሉንም ለማለት ፈልጌ አይደለም፣ የተወሰኑትን ማለት ነው። ስለዚህ አንዳንዴ ሊያስጠላን የማንደርስበት ሊመስለን ይችላል። ስለዚህ የማይደርስበት ነገር የለም። ባላችሁበት ያላችሁን ነገር ሼር በማድረግ ብቻ አሪፍ መሆን ትችላላችሁ። ጥሩ ነገር ላይ መድረስ ትችላላችሁ ብዬ አስባለሁ። ይህን መንገድ ባንከተለው ብዬ አስባለሁ። ያው ሁሉንም እያልኩኝ አይደለም፣ የተወሰኑ ሰዎችን ነው። አንዳንዶቹ እንደውም እንዲሰገድላቸው በጣም ምስጋና በጣም ውዳሴ ለማግኘት የሚሄዱበት መንገድ ርቀት በጣም ነው የሚያስገርም። በጣም ያናድደኛል፣ በዛው ልክ ደግሞ ያስገርመኛል። እና ከነሱ በላይ እንትን የለም፣ ለቤተክርስቲያን አዋቂ የለም፣ ከነሱ በላይ ሰዓሊ የለም። ይህን ደግሞ ያገኙት ደግሞ ብዙ ጊዜ እነዚህ የሃይማኖት ሰዎችን በመሳል ምናምን የሆነ ቫይራል ይወጣላቸዋል። ከዛ እነሱ በዛ መንገድ ተጠቅመው ነው የሚሄዱት። እና አንዳንዴ ልክ ነው ብዬ አላስብም። ለሌብነትም በጣም የሚጋለጥ ነገር ነው ብዬ ስለማስብ ነው። እቺ ልበላችሁ ብዬ ነው እንግዲህ ከትዝብቴ። ይመቻችሁ፣ በርቱልኝ፣ ባላችሁበት ቀጥሎ። የምታምኑበትን ነገር በፍጹም ከማድረግ ወደ ኋላ አትበሉ። ይመቻችሁ።